ቴሌግራምን በመጠቀም ብቻ በቀን ከ1000 ብር በላይ እንዲሁም በወር 40፣ 50፣ 60 ሺህ ብር በቀላሉ የምትሰሩበትን ዛሬ አንድ መንገድ ነው ማሳያችሁት። ይህ 1 ብር ኢንቨስት አታረጉም። ከናንተም ልፋት ምንም ነገር የለም። ከናንተ የሚጠበቀው ብቻ በጣም ውስን የሆነ ነገር ነው። እንዴት እንደምትሰሩ ዛሬ ያሳያችኋለሁ። ወደ ቪዲዮ ከመግባቴ በፊት በባለፈው በዚህ ቪዲዮ ጥያቄ ጠይቄያችሁ ነበር። የመለሳችሁትን ዛሬ በዚህ ቪዲዮ ራንደም ኮሜንቱን አውጥቼ ሸልማችኋለሁ። ዛሬም ደግሞ ጥያቄ ይኖራል። እሱን በመመለስ ኮሜንት ላይ በመመለስ መሸለም ትችላላችሁ። ከዚያ በፊት ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም እንደዛ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዚያ በፊት ሁለት ነገሮችን ማውራት ፈልጋለሁ። የመጀመሪያው የቲክቶክ አካውንት ወይም ዩቲዩብ ቻናል መግዛት የምትፈልጉ ቴሌግራም ላይ እኛ ጋር በቀላሉ መሸጥም ሆነ መግዛት ትችላላችሁ። ሁለተኛው ደግሞ በዩቲዩብ ገንዘብ መስራት የምትፈልጉ ካላችሁ ካከፋፈቱ እስከ አከፋፈሉ ያለውን ሙሉን ቱቶሪያል እየሰራው ስለሆነ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ከኛ ጋር አብራችሁ እንዴት እንደምከፍቱ ቪዲዮ ኤዲት እንዴት እንደምታደርጉ ከአርሴንስ ጋር ያለውን ሙሉ የዩቲዩብ ፕሮሰስ እየሰራው ስለሆነ ሰብስክራይብ በማድረግ በመቀላቀል ይህንን የዩቲዩብ ማስተር ክላስ በቀላሉ በነፃ መማር ትችላላችሁ። ቀጥታ የቪዲዮን ሊንክ ኮፒ አድርገን ወደ ፒክ ዊነር ነው የምንሄደው። ከዛ እዚህ ጋር ፔስት እናደርጋለን። ልክ ካለው አናስች ጋር ፊች ምትላለች እሷን ነክተን ኮንቲኒው ስንል እዚህ ጋር ስንት ሰው ኮሜንት እንዳደረገ ነው የሚያሳያችሁት። ከዛ ፒክ ዊነር የሚለውን ስነካ አሸናፊውን ይለይልናል። ከዛ ፊት ጥያቄው ምን ሊል ነበር የሚለውን ላብራራችሁላችሁ። የአጎት እህት ነኝ ነገር ግን አክስቴ አይደለሁም። ይሄ ማለው መልሱ እናቴ ናት። እናት ስለሆነች ማን አሸናፊ እንደሆነ እንለያለን። ፒክ ዊነር የሚለውን እነኳለን። ከዛ የመጀመሪያው መልሱ በትክክል አይደለም፣ ኮሜንት ብቻ ነው ያደረገው። ድጋሚ እንሞክራለን። እሺ ፋፋ 790 እዚህ ጋር እናቴ ነች ብሏል። ፋፋ 790 ይህ ዩዘርኔም ኢንስታግራም ላይ በማናገር ሽልማትን መውሰድ ትችላለህ። የዛሬ ቪዲዮአችን በጣም ቀለል ያለ ነገር ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የዛሬው ጥያቄያችን የሚሆነው ደግሞ የቴሌግራም መስራች ወይም የቴሌግራም ባለቤት የሆነው ማነው? ኮሜንት ላይ መጻፋችሁን አትርሱ። በቀጣይ ቪዲዮ ይህንን ሽልማት ይዤላችሁ እመጣለሁ። እስከዛ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ወደ ቪዲዮአችን እንገባለን። ከዚያ በፊት አንድ ማሳየው ነገር ምንድነው፣ አንድ ሰው በቀን ስንት እንደሚሰራ ላሳያችሁ። ለምሳሌ ይሄኛው ቻናል ስንት ብር እንደሚሰራ ላሳያችሁ። እዚህ ጋር እንደምታዩት አንድ ፖስት ነው በ24 ሰዓት ውስጥ $39 ከ98 ሳንቲም ነው። ይሄኛው ሁለተኛው ደግሞ እዚህ ጋር $69። እሺ እዚህ ጋር ደግሞ በአንድ ቀን ብቻ $324 ነው የሚሰራው። እኔ 1000 ምናምን ያልኳችሁ እንዳይጋነንና ማንም ሰው መስራት እንደሚችል ላሳያችሁ ነውና ስለ ስራው ደግሞ ትንሽ ገለጽ ላድርግላችሁ። ለምሳሌ አሁን እነዚህ የቴሌግራም ቻናሎች ናቸው። እነዚህ አሁን እንደ ቻናል ኦነር ነው ወደዚህ ፕላትፎርም የተመዘገቡት። ልክ እንደነዚህ ደግሞ አድቨርታይዘር ሆኖ ይመዘገባል። ለምሳሌ ይሄ ቻናል ለምሳሌ $324 የሚቀበለው ለአንድ ፖስት ምንድነው፣ አንድ ካምፓኒ አለ። ለምሳሌ የኮካ ኮላ፣ የፔፕሲ የተለያዩ ድርጅቶች ካምፓኒዎች አሉ። እነሱ እንደ አድቨርታይዘር ሆነው ነው የሚመዘገቡት። ስለዚህ ደግሞ ይሄኛው ቴሌጋ ዶታ የሚሉ ፕላትፎርም ምንድነው መሀል ላይ ነው እናንተን ማገናኘት ነውና ስለዚህ ይሄኛው ፖስት የሚፈልገው በአንድ ፖስት $324 የሚያስከፍለው ካምፓኒው ደግሞ መጀመሪያ ገብቶ የኛውን ቻናል ቼክ ያደርገዋል። ከዛ ከተመቸው የራሱ ካምፓኒ ማስታወቂያ እዚህ ቻናል ላይ እንዲፖስት ያደርገዋል። ስለዚህ በ24 ሰዓት ውስጥ የኛው ቻናል ፖስት አድርጎ በ24 ሰዓት ከሞላ በኋላ $324 ምን ያደርጋል ይሰራል ማለት ነው። ተራ ነገር ነው፣ ምንም የምታደርጉት ነገር የለም። እናንተ የሚጠበቀው ምንድነው፣ ይህ ፕላትፎርም የሚሰጣችሁ ሊንክ አለ። ከዛ ቼክ ታደርጋላችሁ። ከተመቻችሁ ሄዳችሁ ቻናላችሁ ላይ ፖስት ማድረግ። ከዛ በቀላሉ በ24 ሰዓት ውስጥ ወይም እዚህ ጋር ለምሳሌ ላሳያችሁ በ48 እና በ72 ሰዓት የሚል አለ። ስለዚህ ተራ ነገር ነው። ከእናንተ የሚጠበቀው አንድ ነገር ብቻ ነው። ምንድነው፣ ከ3000 ሰብስክራይበር በላይ ያለ ቴሌግራም ቻናል ወይም ግሩፕ ወይም ቦት ብቻ ነው የሚያስፈልጋችሁ። ስለዚህ ያ ካላችሁ እንዴት እንደምትመዘገበው አሳያችኋለሁ። ከዛ በፊት ምላችሁ ምንድነው፣ የተለያዩ ኮርሶችን እየሰራው ስለሆነ የኔን ቻናል ሰብስክራይብ አድርጋችሁ እዚህ ጋር ደግሞ እቺኛውን ነክታችሁ እዚህ ጋር ነን ምትላል እዚህ ጋር ኦል ምትላን ስነኩ ሁልጊዜ የምሰራቸው ቪዲዮዎች ይደርሳችኋል ማለት ነው። ዩቲዩብ ማስተር ክላስ መማር የምትፈልጉ ደግሞ እዚህ ጋር የዩቲዩብ ማስተር ክላስ የሚላለ ከአከፋፈት እስከ አከፋፈል ወይም ብር ባንክ ድረስ ከምንቀበል ያለው ወይ ነው። ስለዚህ በቀላሉ እናንተ መስራት ትችላላችሁ። እሺ እንዴት እንደምትሰሩ ላሳያችሁ፣ እንዴት እንደምትመዘገቡ ማለት ነው። እዚሁ ቪዲዮ ላይ ያላችሁ እዚህ ጋር ሞር ምትላን ስነኩ እዚህ ጋር ሊንክ አለ። ልክ እሷን ስትነኩ
ወደዚህ ፕላትፎርም ያስገባቸዋል። ስለዚህ እዚህ ጋር ተመዝገባችሁ ነው የምትሰሩት። እዚህ ጋር እንደምታዩት በጣም ብዙ ተጠቃሚ አለ። በአንድ ወር ብቻ ስንት ሰው እንደተመዘገበ በጣም ብዙ ተጠቃሚዎች አሉ። ስለዚህ ከእናንተ የሚጠበቀው ምንድነው? እዚህ ጋር አድቨርታይዘር እና ቻናል ኦነር የምትላለች እሱ ስቴፕ ኔክስት ላይም ስለሚጠይቃችሁ ችግር የለውም። ስለዚህ አድቨርታይዘር የሚለው ምንድነው? ቅድም እንደነገርኳችሁ የአንድ ካምፓኒ ባለቤት ከዛ የራሱን ካምፓኒውን በቴሌግራም ማስታወቂያ የሚፈልግ ሰው ነው። ስለዚህ ሁለተኛው ደግሞ ቻናል ኦነር ነው። እዚህ ጋር እንደምታዩት ቻናል ኦነር ነው። ቻናል ኦነር ደግሞ ልክ ገንዘብ እንደ መስራት እንደኛ የሚመዘገብ ነው፣ የቻናል ባለቤት ማለት ነው። ስለዚህ እችኛዋን እንደዚህ ካረጋችሁ በኋላ እዚህ ጋር ሳይን አፕ የሚላለ ሳይንአፕ የሚላለ ከዛ እዚህ ጋር ድጋሜ ይጠይቃቸዋል። ዌልካም ብሎ ሃው ዱ ዩ ፕላን ቱ ዩዝ ዘ ሰርቪስ ይላል። እኛ አያም አድቨርታይዘር ወይም አያም ቻናል ኦነር ምናምን የሚላለ። ስለዚህ አድቨርታይዘር ስላልሆነ እዚህ ጋር ቻናል ኦነር የሚለውን ላይ አረገን እዚህ ጋር ራይቶ አለች ትታያለች። እዚህ ላይ ካረገን በኋላ ኮንቲኒው እንላለን። ስለዚህ እዚህ ጋር በኢሜይላችሁና በቴሌግራም ዩዘር ወይም በስልክ ቁጥር ነው የምትመዘገቡት። ስለዚህ ኢሜይላችሁን እዚህ ጋር ታስገባላችሁ። ከዛ በመቀጠል ደግሞ የቴሌግራም ዩዘር ኔማችሁን ታስገባላችሁ። ስለዚህ እዚህ ጋር ኢሜይልን አስገባለሁ እኔ። እዚህ ጋር ደግሞ የቴሌግራም ዩዘር ኔም እናስገባለሁ። እዚህ ጋር ወደ ቴሌግራም ከመጣው በኋላ እዚህ ጋር ማይ ፕሮፋይል ከዛ እዚህ ጋር ዩዘር ኔም አለች ኮፒ ዩዘር ኔም ከዛ ካመጣው በኋላ እዚህ ጋር ዩዘር ኔም ፔስት ከዛ መቀጠል እዚህ ጋር ክሬት አደረጋለሁ። እሺ ልክ ክሬት ስለው ምን ያህል እንደሚያመጣልኝ እናያለን። እዚህ ጋር እንደምታዩት ክሬት ካልኩ በኋላ እንደዚህ አምጥቶልኛል። ስለዚህ ምንም ብር የለኝም። እዚህ ጋር 0 ነው። ስለዚህ እዚህ ጋር እኛን ማድረግ የምንችለው የሚገባን ምንድነው? ቻናል አድ ማድረግ አለብን። እሺ ቻናል አድ ለማድረግ መጀመሪያ እዚህ ጋር ማይ ቻናል እንደ ቻትስ የሚል አለ። እሱን እነካለን። ልክ እሱን ከነካም በኋላ እዚህ ጋር ሼር ሊንክ የሚል አለ። ሼር ሊንኩ የሚለውን ከነካም በኋላ ወደ ኢሜይላችን የሚላክልን ሊንክ አለ። እሱን ገብተን ቼክ እናደርገዋለን። ኮንፈርም ወይም ምን እንደሚል አብረን እንሰራዋለን። እሺ እዚህ ጋር እንደምታዩት ከቴሌጋ ዶታይ የተላከ አንድ ኢሜይል አለ። እሱን እነካዋለሁ። ከዛ ምንድነው ይሄ ኮንፈርም ማድረጊያ ነው። ኢሜይላችንን ኮንፈርም ማድረጊያ ነው። እዚህ ጋር እንደምታዩት ኢሜይል ኮንፈርም ኢሜይል ሚሊዮን እነካለን። እሱን ከነካም በኋላ ቻናል አድ እንድናረግ ነው የሚጠይቀን። ቀጥታ ወደ ቴሌጋ ዶታዮ አስገብቶናል እዚህ ጋር ማለት ነው። ስለዚህ ቅድም እዚህ ጋር የመጀመሪያው ላይ ላሳያችሁ አንዴ። እዚህ ጋር ስንመጣ ሼር ሊንክ የሚል ብቻ ነው ያለው። ኢሜይላችን ኮንፈርም ስናደርግ ደግሞ እዚህ ጋር አድ ቻናል የሚል አለ። ስለዚህ አሁን የምናደርገው ቻናላችን አድ ማድረግ ስለሆነ አድ ቻናል የሚለውን እንነካለን። አድ ቻናል ሚሊዮን ከነካም በኋላ ቻናላችሁን እንድታስገቡ ይጠይቃችኋል። ስለዚህ እዚህ ጋር የምታስገቡት ቻናል ሊንክ ወይም ቻት ሊንክ ወይም የቻናላችሁን ዩአርኤል አስገቡ ይላችኋል። እዚህ ጋር የምታስገቡት ምንድነው? የእናንተ ቻናል ምንድነው? ቻናል ነው ግሩፕ ነው? ስለዚህ የእሱን ሊንክ ነው የምታስገቡት። እኔ የራሴ ቻናል አለኝ፣ እሱን ነው የማስገባው። ግሩፕ ማለት የኔ ግሩፕ ነው የኔ። ስለዚህ የግሩፑን ነው ማስገባላችሁ እዚህ ጋር። እሺ እዚህ ጋር ደግሞ የቴሌግራም ሊንክ አለ። እሱን አምጥቼ እዚህ ጋር ፔስት እለዋለሁ። ከዛ አያግሪልና ቬሪፋይ እለዋለሁ። ኦኬ ከዛ ልክ ቬሪፋይ የሚለውን ከነካው በኋላ ቅድም ላሳያችሁ የቻናሌ ሎጎ እንደዚህ አይደል? ከዛ እነዚህን ሙሉ አምጥቶልኛል ማለት ነው። ስለዚህ እዚህ ጋር ዩ አር አዲንግ ይላል። የእናንተ ቻናል ነው የግሩፕ ሚል ነው። ስለዚህ እችኛውን ግሩፕ ነው የኔ። ቻናል ከሆነ ቻናል ላይ ታረጋላችሁ። ኪወርድ ይላል። የእናንተ ዋና የቻናላችሁ ቁልፍ ቃላት ምንድነው? ስለምንድነው የምትሰሩት? ስለዚህ እኔ ሜክ መኒ ኦኬ ሜክ መኒ አሁንም ክሪፕቶ ምናምን ዝም ብላችሁ የእናንተን ዝም ብላችሁ ታስገባላችሁ። ምክንያቱም የምትሰሩበትን ማለት ነው። ስለዚህ ክሪፕቶ ምናምን ካልኩ በኋላ እዚህ ጋር ቴም የምትላለች እችኛው ነገር በጣም ወሳኝ የሆነች ነገር ናት። እዚህ ጋር ትንሽ ሶሪ ሜክ መኒ የሚለውን ተሳስቻለሁ። እናንተ ለማሳየት ነው። ጀስት እነዚህ ስህተቶችን ችግር የለውም ተዋቸው፣ እናንተ ብቻ እዛ አስተካክሉ። ስለዚህ እዚህ ጋር ቴም የሚለው ምንድነው? የናንተ ቶፒክ ወይም ካታጎሪው ምንድነው ይላል። ለምሳሌ ስለምንድን ነው? ብሎግ ነው፣ ቢዝነስ ነው ምናምን ስለምንድን ነው የምትሰሩት? ኮምፒውተር ሳይንስ ነው። የናንተ ቻናላችሁ ላይ የምትሰሩት ምንድነው? እዚህ ውስጥ ከነዚህ መሀል አንዱን ታረጋላችሁ። ለምሳሌ እኔ ስለ አፕሊኬሽኖች ምናምን ስለምሰራ እዚህ ጋር ካለ እነሱን አስገባለሁ። ከሌላ አዘር ሚሊዮን እናኳለሁ። ወይም ዝም ብዬ በክሪፕቶ ዘርፍ ጥሩ እንትን ስላለ እሱን አደርገዋለሁ። ከሌላችሁ ስፖርት ምናምን ከሆነ እናንተ ስፖርት እዚህ ውስጥ ከሌለ ደግሞ አዘር ሚሊዮን ትናካላችሁ። ስለዚህ እኔ ክሪፕቶ ሚሊዮን መርጫለሁ።
ክሪፕቶ ሚሊዮን ከነካው በኋላ ቻናል ዲስክሪፕሽን ሚሊዮን ራሱ ቅድም ዲፎልት አምጥቶልኛል። እዚህ ጋር እንደምታዩት በኦንላይን ገንዘብ መስራት ምናምን ሚሊዮን የቻናሉን ዲስክሪፕሽን አምጥቶልኛል። ስለዚህ እዚህ ጋር ምንድነው የሚለው ደግሞ ኦዲየንስ ይላል። የኦዲየንስ ጀንደር ሬሾ ይላል 50% ሴትና ወንድ ነው የኔ። ስለዚህ ይሄኛው እንደዚህ ሆኖ ሌላ እዚህ ጋር መቀየር የምፈልጉ ከሆነ ፕሮፋይላችሁንም መቀየር ትችላላችሁ። ልክ እንደዚህ ካደረጋችሁ በኋላ እዚህ ጋር ከታች ኔክስት የሚል አለ። ኦኬ ልክ ኔክስት የሚለውን ከነካችሁ በኋላ እዚህ ጋር ነው ዋናው ነገር ምንድነው እዚህ ጋር የሚጠይቃችሁ በሰው አንድ ለምሳሌ ካምፓኒ ወይም ድርጅት በ24 ሰዓት ውስጥ ስንት ታስከፍላላችሁ ይላል። ስለዚህ በዚህ ሰዓት ወይም አዲስ ጀማሪ ከሆናችሁ ማድረግ ያለባችሁ ዋጋችሁን መቀነስ። በዚያ ልክ በቀነሳችሁ ቁጥር እናንተ ሪሊ አብራችሁ የምትሰሩ ከሆነ እስከ ደንበኛ ስለምትይዙ በትንሹ ዝም ብላችሁ ከ1 ከ3 ከ4 ከ5 እስከ 10 ፖስት ከፖስታችሁ በኋላ ዋጋ አፕዴት ታደርጋላችሁ። ስለዚህ እኔ ሚኒመም አንድ ስለሆነ አንድ አደርገዋለሁ። ማክሲመም ደግሞ ማለቴ በ2 ሰዓት በ48 ሰዓት ደግሞ 2 አደርገዋለሁ። ከዛ በ72 ሰዓት 3 ፎርዋርድ ደግሞ 4 ላድርገው። በቃ እንደዚህ ካደረኩ በኋላ ሰው እኛውን አይቶ ቶሎ ይመጣልኛል። ምክንያቱም ረካሽ ስለሆነ ይመጣልኛል። ፎርዋርድስ የሚለው ታውቁታላችሁ። ለምሳሌ ከአንድ ሰው ወደ አንድ ሰው ፎርዋርድ ስታደርጉ ምን አይነት እንደሆነ። ስለዚህ ለአንድ ፎርዋርድ 4 ነው። እዚህ ጋር ላሳያችሁ ታይም ፎርማቱም በአንድ ቀን ውስጥ በ24 ሰዓት ውስጥ $1 ከዛ በ48 ሰዓት ውስጥ 2 ከዛ በ72 ሰዓት ደግሞ 3 ፎርዋርድ ደግሞ 4 ነው። ከዛ እዚህ ጋር ዲስካውንት ቀጣይ ለሚመጣ ሰው ታረጋላችሁ ወይ ይላችኋል። ይሄ ማድረጉ ደንበኛ እንድትስቡ ያረጋችኋል። ማድረግ የምፈልጉ ከሆነ ኦን ታረጋችሁ ማድረግ የምፈልጉ ከሆነ እንደዚህ ኦን፣ ካልፈለጋችሁ ደግሞ ቺንቲክ በማድረግ ኦፍ ታረጋላችሁ። ኦን ካረጋችሁ በኋላ ስንት ነው ዲስካውንት የምታረጉት ይላል። ስለዚህ ከ10% ጀምሮ ነው ያለው 20% ወይም 15-20% ብታደርጉ የተሻለ ነው። ስለዚህ የራሳችሁን እዚህ ጋር ካስተካከላችሁ በኋላ ሁለተኛ የመጀመሪያው ስቴፕ ቻናሉ ላይ ያለውን ፕሮፋይሎችን ማስተካከል፣ ሁለተኛ ደግሞ ኮስት፣ ሶስተኛ ደግሞ አዲሽናል ስለሆነ ሁለተኛውን ጨርሰናል። እዚህ ጋር ኔክስት እንለዋለን። መጀመሪያው ላይ ከተሳሳችሁ ደግሞ እዚህ ጋር ፕሪቪየስ ሚሊዮን ከነካችሁ በኋላ ይመልሳላችኋል ማለት ነው። ስለዚህ ኔክስት ሚሊዮን ትነካላችሁ። በመቀጠል ደግሞ ሳውስ ኦፍ ሰብስክራይበር ይላችኋል። ይሄ ከየት ነው የመጣው? ለምሳሌ የእናንተ ቻናል ኦዲየንሶች ወይም እናንተ ግሩፕ ላይ ወይም ቻናል ላይ ያሉ ሰዎች ከየት ነው የመጣው ስለሚለው እዚህ ጋር ቲክቶክ ዩቲዩብ ከዛ ዝም ብላችሁ የራሳችሁ የመጣበትን ታስገባላችሁ። ከዛ በመቀጠል በቀላሉ ጨርሳችኋል። እዚህ ጋር ሴቭ ትላላችሁ። ስለዚህ እንዲህ ሴቭ ካረጋችሁ በኋላ የእናንተ ቻናል ይገመገማል። ቻናል ኦን ሞዴሬሽን ይላል። አድ ስታረጉ እንደዚህ ያመጣላችኋል። ስለዚህ እዚህ ጋር ኦን ሞዴሬሽን ይላል። አሁን የእናንተ ቻናል ምንድነው ግምገማ ላይ ነው። ስለዚህ አክቲቭ ሲሆን ያሳያችኋል። ለምሳሌ የኔን ኖርማል ቻናሌ እዚህ ጋር አክቲቭ ሆኗል ማለት ነው። ስለዚህ እዚህ እየሰራው ነኝ። እንዴት ደግሞ ኦርደር እንደምታረጉ በዚህ አሳያችኋለሁ። እሺ ወደ ቻናላችሁም እዚህ ወደ ዳሽቦርዳችሁ የማስታወቂያ ኦርደር ሲመጣ ምን እንደሚመስል በኔው እናያለን። ልክ የኔው ላይ ኖቲፊኬሽን ይገባልኛል። እዚህ ጋር ኒው ኦርደር ፎር አድቨርታይዚንግ ብሎ ከቴሌጋ ዶታዊ እንደመጣና ለ24 ሰዓት እዚህ ጋር ለ24 ሰዓት ነው። ከዛ እዚህ ጋር ያሳየኛል ምኑ እንደመጣ እዚህ ጋር ስለምን እንደሆነ ያሳየኛል። ስለዚህ ቀጥታኛ እንደሄድን ምን እናደርጋለን እዚህ ጋር ወደ ታች እንደወረድን ይሄ የኔ ነው እዚህ ጋር ኖርማል ቻናሌ ነውና ማይ ኦርደር የሚል አለ። እዚህ ጋር እንደምታዩት ማይ ኦርደር የሚል አለ። እሱን ነክታችሁ ስገቡ እዚህ ጋር ያመጣላችኋል። እዚህ ይሄኛው 24 ሰዓት እየቆጠረ ነው አሳያችኋለሁ። ይሄኛውን አሁን ነበር ማለት 20 ሰዓት እየቆጠረ ነው። አሁን ነበር ፖስት ያደረኩት ከ4 ሰዓታት በፊት። እዚህ ጋር ላሳያችሁ። ኦኬ አንድ ጊዜ ያሳያችኋለሁ እና በጣም ቀላል የሆነ ነገር ነው። እዚህ ጋር ሊንኳን እቺን ብቻ ነው ፖስት ማድረገው፣ ሌላ ምንም ማድረገው ነገር የለም። ስለዚህ ስቴፑን ላሳያችሁ። እሺ እዚህ ጋር ለምሳሌ እየቆጠረ ነው። የታችኛው የሚቆጥረው ምንድነው በዚች ለምሳሌ በ23 ሰዓት ከ50 ደቂቃ ፖስት ካላረጋችሁ ምንድነው የሚሆነው ኤክስፓርድ ይሆናል። ስለዚህ ለምሳሌ እዚህ ጋር ካንስልድ ያለኝ ለኔ እዚህ ጋር ካንስልድ ያለኝ 2 እንትን አለው ብዙ ነበሩ። እኔ አጋጣሚ በሆነ ምክንያት አልሰራውም ነበር እንዳለ ተደለቱ ብዙ ነገር ካንስል ሆነብኝ። እኔ የሰራሁት በጣም ትንሽ ነውና ስለዚህ በዚች በ24 ሰዓት ውስጥ እዚህ ጋር ፔንዲንግ እና አንደር ሞዴሬሽን ይላል። ለምሳሌ የላይኛው ስለ ፖስትኩ አንደር ሞዴሬሽን ወይም እየገመገሙ ነው። በዚህ ታይም ውስጥ ፖስት ከተገኘ ከታች እዚህ ጋር እንደምታዩት አድቨርታይዘር አፕሩቭድ አድ ኦፍ ፖስት ይላል። ስለዚህ ይሄኛው ለምሳሌ
አንደር ሞዴሬሽን የሚለው ልክ ፖስታችሁ ከሆነ አፕሩቭድ ይሆናል። ከዛ ብራችሁን ትቀበላላችሁ። ፔንዲንግ የሚለው ደግሞ በዚች ታይም ካልፖስታችሁ ምን ይሆናል? ካንስልድ ወይም ኤክስፓርድ ይሆናል። ስለዚህ እንዲህ ከመጣላችሁ በኋላ እዚህ ጋር ቪው የሚለውን ትነካላችሁ። ቪው የሚለውን ስነኩ የምትፖስቱትን እንትን ነው የሚያሳያችሁ። እዚህ ጋር ምን እንደሆነ ማየት አለባችሁ። እዚህ ጋር ካልተመቻችሁ ካንስል ወይም መተው ትችላላችሁ። የምትፖስቱት ይህ ስለ ዲፒኬ ኤአይ ትሬዲንግ ምናምን የሚል ነው እና ብዙም የሚጎዳ ነገር አለም እና እኔ የኛውን መፖሰት እፈልጋለሁ። ከዛ ዚች ጋር ቴክ ኦን ወርክ ወይም ከላይ ወጣ ብላችሁ ቴክ ኦን ወርክ ይላል መስራት ስላለባችሁ። ስለዚህ ከሰራችሁ በቀላሉ ይሰጥላችኋል። በአንድ ቀን ውስጥ ነው እና የሚደረገው። እሺ እዚች ጋር መተን ቪው ዲቴይል የሚል አለ። ቪው ዲቴይል የሚለውን ከነካችሁ በኋላ የዚህኛውን ሊንክ እዚህ ጋር ለምሳሌ ሊንክ ደ ኔክስት ምናምን የሚላለ እና እችኛውን ሊንክ ነው ኮፒ አድርጋችሁ ቴሌግራማችሁ ላይ ፔስት ማድረግ ብቻ ከእናንተ የሚጠበቀው። እዚህ ጋር ኮፒ እናደርጋለን። ከዛ ወደ ቴሌግራም ቻናላችን እንሄዳለን። የኔ እዚህ ጋር እንደምታዩት ከ4300 ሳብስክራይበር በላይ ነው። ለምሳሌ እዚህ ጋር ያላሳያችሁ ነገር ቢኖር ምንድን ነው አንዴ ላሳያችሁ። ስከፍቱ ለምሳሌ የሆነ እዚህ ጋር ፕራይስ $2 ነው። በአንድ ፖስት $2 ነው። አውቄ ነው ያሳነስኩት፣ ምክንያቱም ትንሽ ከስተመር ምናምን ሳገኝ አሳድገዋለሁ። እንደምታዩት በቀን በጣም ብዙ የሚሰሩም ሰዎች አሉ። ስለዚህ እኔ ምን አደርጋለሁ አውቄ ነው ያሳነስኩት። ምክንያቱም እናንተም አዲስ ከሆናችሁ ምናምን ስታሳንሱ ብዙ ሰው ተመራጩን ቶሎ ሰዎች እንዲመርጧችሁ ነው የሚያደርገው። ስለዚህ አሁን ለምሳሌ እኔ ከዚህ ወደ 10 ፖስት ምናምን በዚህ $2 አድርጌ እነዚህንም ከስተመሮች ምናምን እንደ ደንበኛ ምናምን ከሳብ ኋላ ስለማይተውኝ ቢያንስ በትንሹ እስከ 5 እስከ 4 እያሳደግኩ ነው የሚሄደው። ስለዚህ እንዲህ ካረጋችሁ በኋላ ሊንኩን ኮፒ ካረጋችሁ በኋላ ሄዳችሁ ቻናላችሁ ላይ እዚህ ጋር እንደምታዩት ቴሌግራም ቻናላችሁ ላይ ፖስት ማድረግ እዚህ ጋር እያያችሁ ማለት ነው። ሌላ ስቴፕ አለ ቦቱ ላይ አድርጋችሁ ከቦቱም ሼር ማድረግ፣ ግን የኔ እንደዚህ አክሴፕት ነው የሚያደርጉልኝ። ስለዚህ እችኛዋን ደግሞ እዚህ ጋር የሼር ምልክት አለች፣ እሷን ነካለው። ከዛ ኮፒ ሼር ሊንክ የምትላለች፣ እሷን ነካለው። ከዛ ወደ ቴሌጋይ ዶታ የሚለው ላይ ከመጣው በኋላ ሴንድ ፎር ቬሪፊኬሽን የሚላለ እሱን ነካለው። ከዛ እዚህ ጋር ቀደም ኮፒ ያደረጋችሁትን ሊንክ ሳብሚት ታደርጋላችሁ። ይሄ ሲስተም በስልክም ኖርማል ተመሳሳይ ነው፣ ምንም ልዩነት የለም። ስለዚህ እዚህ ጋር ዩ ሳብሚትድ ፖስት ፎር ሪቪው ይላል። ለግምገማ እንደተደረገ ያሳያችኋል። ስለዚህ አሁን ቅድም ይሄኛው ፖስት ከ4 ሰዓት በፊት ምናምን ስለሆነ 20 ሰዓት ከ19 ደቂቃ ምናምን ቀርቷል። ይህ ደግሞ 10 ስለሆነ 23 ከ59 ምናምን 1 ደቂቃ ነበር የቀረው። በጣም ቀላል ነው። ምንም የምትለፉት ነገር የለም። ምንም የምትሰሩት ነገር የለም። በቀላሉ እንደዚህ በማድረግ ብቻ ቻናላችሁ ላይ ፖስት በማድረግ ብቻ በትንሹ በቀን ቢያንስ ብር በተወሰነ ሜትድ ብር መስራት ትችላላችሁ። ምክንያቱም ለምሳሌ በአንዱ ብቻ ቢሆን $2 ብቻ ሊሆን ይችላል። እንደዚህ 10-20 ሊመጣላችሁ ይችላል። ስለዚህ ታይሟን የጠበቃችሁ ኤክስፓርድ ሳይሆን ቶሎ እየገባችሁ ኤክስፓርድ ሳይሆን በተሰሩ የተሻለ ብዬ አስባለሁ። ስለዚህ ለእኔ እዚህ ጋር እንደምታዩት ባላንሴ $5 $5.27 ነው። ነገ ደግሞ እንመለሳለን። የሁለቱን ስንቀበል አጠቃላይ 9 ይሆናልናል። ከዛ በኋላ ደግሞ በቀጣይ ዊዝድሮ እያረኩ በምን እንደምናወጣ ምናምን ሙሉን አሳያችኋለሁ። አሁን ደግሞ 24 ሰዓቱ ካለቀ በኋላ ነው የተመለስኩት። እንደተከፈለልኝና እንዳልተከፈለልኝ አሳያችኋለሁ። እዚህ ጋር ማይ ኦርደር የሚለው ላይ ገባለሁ። ልክ አዲስ ነገርም ካለ ምንም ነገርም ካለ እየገባችሁ ቼክ የምታረጉት ይሄ ነው እና ትላንትና እዚህ ጋር እንደምታዩት ወደ $8 ማለቴ ወደ $5 ነበር። እዚህ ጋር $2 እዚህ ጋር ሁለቱ እንትኖች ማስታወቂያዎች አፕሮቭድ ተደርጓል። ቀኑን ላሳያችሁ መች ነበር። ሁለቱም በትንሽ ታይም ልዩነት ስለሆነ እዚህ ጋር ቀኑን እዚህ ጋር በ13 ነው ሁለቱም ማለት ነው። የትላንትናዎች ናቸው። ኮምፕሌት ብሏል። እዚህ ጋር እንደምታዩት ኮምፕሊትድ ብሏል። እነዚህ ማለት አፕሮቭድ የተደረጉ ናቸው። ስለዚህ ወደ $4 ነበር የሚሆንልኝ አይደል? ከዛ ደንበኛ ስለሆነ 20% ቀነስኩለት። ከ$2 20% ሲቀነስ ስንት ነው? እነሱ ተደምሮ ወደ $5 ከምናምን ነበር። 9 መሆን ነበረበት፣ ግን እዚህ ጋር 8.77 ነው። የዚህ ጥቅሙ ይሄ ነው። ለምሳሌ አሁን ይሄኛው ሰውዬ ከመጀመሪያው ጀምሮ እኔን የሚያሰራኝ ሰውዬ ነበር። እዚህ ጋር አይታለ ከመጀመሪያው ጀምሮ የሚያሰራኝ ሰውዬ ነበር 20%። ይሄ ለካ አዲስ ነውና ይሄ አዲስ ነው። ስለዚህ በዚህኛው ፖስት እንትን ስለተስማማው ይሄኛው ደግሞ ሁለቴ አዲስ አምጥቶልኛል ማለት ነው 20%። ከዚህ በኋላ ሲመጣም ደግሞ ለሱ 20% እያረኩ ነው ማረገው ማለት ነው። ስለዚህ እዚህ ጋር ደግሞ የተለያዩ ነገሮችን ማድረግ ትችላላችሁ። እዚህ ጋር ካንስልድ የምትሏ ምንድነው? በቅድም እንደነገርኳችሁ ድንገት ነበር እነዚህን አልፖስትኳቸው። ስለዚህ ካንስልድ ሆኗል።
ምክንያቱም ትንሽ ታይም ወደ እንትን አልገባውም ነበር፣ ኖቲፊኬሽን ምናምን ሲገባኝ አላየውም ነበር እና ኦን ሞዴሬሽን ሲሆን ደግሞ ገምገማ ላይ እንዳለ ወይም እናንተ እንደ ፖስታችሁ የሚያረጋግጥ ነው። ኦን ቬሪፊኬሽንም በቃ እንደዛው ናቸው። እዚህ ጋር ኦል የሚለው ደግሞ ሁሉንም እንዳረኩት ነው እና በቀላሉ እንደዚህ በማድረግ ማውጣት ትችላላችሁ፣ መስራት ትችላላችሁ። በጣም ቀላል ነው። በቀን 1000 ብር በጣም ትንሽ ነው። እናንተ ብቻ ማድረግ ያለባችሁ ወደ ቻናላችሁ ትክክለኛ ትራፊኩም ትክክለኛ ኦዲየንስ እንዲመጣና ከነሱ ጋር መግባባት ነው። ስለዚህ እሱን አይቶ ደግሞ እኔ $2 ስላረኩ ነው እንጂ 5 ብታደረጉ በአንድ ቀን ብቻ እስከ 2000 ከ1000 ምናምን በላይ መስራት ትችላላችሁ። ስለዚህ ማውጣቱ ደግሞ በጣም ቀላል ነው። እስከ ባንክ ነው የሚላክልን፣ ጣጣ የለውም። እሱን ደግሞ በቀጣይ እያወጣው አሳያችኋለሁ። ስለዚህ የዛሬ ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ደግሞ በተለያዩ ነገሮች እንዴት ገንዘብ እንደምሰራ አሳያችኋለሁ። እስከዛው መልካም ቆይታ